የካናዳ ቪዛ እንተለክ ተከክለኛው ቦታ መተሻል ምን ልታዘዝ? ካናዳ መሄድ ፈልጌ ነበር። ካናዳ? ከሰው ነው የሰማሽው? እንዴት ነው? ብዙ ምስክርነት የሚሰጡ አሉ። ቲክቶክ ላይ ነው ያገኘሁት ነው ሳየው ቶሎ ነው የመጣሁት። አቤት ወንድሜ ካናዳ መሄድ ፈልጌ ነው። ተሰለፍ ቦታ ያዛሽ ጋር ሊፈጠር ምን ነበር እናት? ካናዳ መሄድ ፈልገሽ? ቁጭ ባሉ ጥሩ ቪዛ ነፃ ነው። ፓስፖርት አለሽ? አይ ፓስፖርት የለኝም። ፓስፖርት ጨርሳለች። ችግር የለም። 25 ሺህ ብር ነው አስቸኳይ። ከዛ ፎርም መሙላት ብቻ ነው። ስምሽን ንገሪ። ሰላምማ ተስፋዬ። አንቺ እኔ እኮ የድረማጋት አለው ፊልም መስሪያ ልጅ ነኝ። ኧረ እኔ አይደለሁም እሷ ሌላ ናት። ሌላ ሰው ነኝ። ልቅ ቶሎ መዝገብ። ሌላ ሰላም ተስፋዬ። ትምህርት እስከ ስንት ነው የተማርሽው? እስከ 10 ነው የተማርኩት እኔ። እስከ 10 ተምረሻል? እስከ 10 እስከ 10 ተምረሻል? እንዴት ትግስትሽ በጣም ጎበዝ። እስከ 10 እዛ ካናዳ እኮ እንዳለኛ የምንልካቸው ከ8 እኮ ነው። ከ7 እንልካለን፣ ከ4 እንልካለን፣ ነፃ እንልካለን። ነፃ ምንም እኛ ምንም ዕውቀት ማተር አያደርግም ካናዳ ለመሄድ። ታዲያ ያለ ዕውቀት ያሰሩናል እንዴ? እስከ 10 አንቺ እኮ እዛ ኦልሬዲ በቃ ነርስ ነው ማረግሽ። ነርሲንግ። ኧረ እኔ ግን ነርስ እኮ አይደለሁም። ጭራሽ ስራም እሱ ነው የሚመርጠው። ይኸውልሽ ነርስ ስልሽ ነርሲንግ ሆም የሚባል አለ እዛ። ነርሲንግ ሆም ማለት ሽማግሌና አሮጊት እዛ ሀገር ይኸውልሽ ልጆቻቸው አይጦሯቸውም። አመተው እንደ ቁጭ አድርገዋቸው ይሄዳሉ። በኋላ በቃ ምግብ ብሎ እንዲህ ማጫወት ነው። በቃ ተወዘውያለሽ ዝም ብለሽ እዛ ማጫወት ነው። አሮጊት መንከባከብ ነው። ግን ብሩ መላው በጣም ከባድ። እዛ ስትጠየቂ ስምሽ ማለት ሲስተር ሰላም ተስፋዬ የሶስት ልጆች እናት ይሻላል። እኔ አንድ ልጅ ነው ያለኝ። እኔ 3 ሰጥቼሻለሁ። አንድ ላይ G+3 4 4 ልጅ ይቅርታ የ4 ልጆች እና ለመሰልሽ እንደዛ ነው። በቃ እኔ ፕሮፋይል እሰራልሻለሁ። የሚያሰጥ ፕሮፋይል ነው እሰራልሽ። እሺ ወይኔ ሰውዬው ፕሮፋይሏን አበላሻል። እሺ ዜግነት ኤርትራዊ ብዬሻለሁ። ከኢትዮጵያ አይደል እንደሚሄደው? አንቺ ነሽ የምታውቂው፣ እኔ ነኝ የማውቀው። የሚያሰጠው ከኢትዮጵያ እኮ ነው የሚሄደው። እዛም ሲጠይቁኝ ምን ይላል? ኢትዮጵያ ኤርትራ ለጉብኝት አይመጡም። ዝም ብዬ የምሰጥሽ ነገር ተቀበይ አንቺ። እሺ ጭራሽ ዜግነቷንም ነጠቃት እኮ። ፓስፖርት አዲስ ነው። ቁጥሩን በግምት ልጻፈውና ይስተካከላል። አይዲ 1526። አሁን ምንድነው ሁለት አይነት ቪዛ አለ ይልሽ። እኔ አይተሻል። እዚህ ጋር ምን ይላል? እዚህ ጋር ካናዳ በነፃ የነፃው ግን 2 ዓመት ይፈጃል። ትጠብቂያለሽ? አልጠብቅም 2 ዓመት። ያስቸኳይ ፎርም ላውጣ 0945 ያዥ። አሁን የነገርኩሽ ቁጥር ቴሌብር ላይ 3000 ብር አስቸኳይ አረኩት። አይሽ እዚሁ አፕግሬድ ማድረግ ይቻላል። እኔ ኪስ የሚገባ አይደለም። ይሄ የካናዳ መንግስት አርጎ የሚቀበለኝ ብር ነው። ይልሽ 3000 ብር ልኪያለሁ። 3000 ብር ቆመስ 80% ወጪው የሚሸፍነው ወጣቶች ኮትኩቶ ማልማት ሚኒስቴር አለ። አሁን ካንቺ የሚጠበቀው 20% ምንድነው? የሲኦሲና የብዘና ሙያ ማሙያና የእርከንና እርካን መርገጫ የሚባል አለ። ከሀገር ስትወጥ 20%። አሁን ገና ከዚህ ከ3000 ብር ሌላ ክፍያ አለ። ካናዳ ለመሄድ 1 ሚሊዮን ብር የሚያስከፍል አለ፣ 200,000 ብር የሚያስከፍል አለ፣ 3 ሚሊዮን ብር የሚያስከፍል አለ። እነሱም ጋር ደውሎ መሄድ መብትሽ ነው። እሺ እሱማ ስራው ግን ያው እኔ ጥያቄው ልጠይቅህ ብዬ ነው። አክሰፕታንስ ሌተር የሚባል አለ። ይልሽ ምን ተቀብለንሻል የሚለውን እጅሽ እንደገባ እሱን አንብበሽ ነው የምትከፍዪው። ተቀብለንሻል የሚለው ከመጣልሽ እሱ ሲመጣ 25,000 ብር የሚከፈል። ቀስ በቀስ አጠባት እኮ። ተቀብለንሻል። ይኸው እናት ተቀብለንሻል። አክሰፕታንስ ሌተር መጥቶልሻል። እንኳን ደስ ያለሽ፣ እንኳን ደስ ያለሽ። አክሰፕታንስ ሌተር በዚህ ፍጥነት አክሰፕታንሱ መጣ አይደል? 20 ሺህ አስገቢት ቴሌብር ላይ። ከዛ በቃ ጨረስኩ ሄዳለሁ። ቪዛው ስናት ያለ ቪዛ ይኬዳል እንዴ? እኮ ተቀብለንሻል ነው ደብዳቤ ነው። የካናዳ መንግስት አየሽና ተመቸሽ እችትም ጣለ ይልሽ። ይሄ ተቀብለንሻል። አሁን ደግሞ ቪዛ አለ። እሷን 20 ሺህ እንዳስገባሽ ቪዛው ያልቃል። በአሁኑ ላስገባው? አሁን ባስገባሽ ቴሌብር። እኔ ውክልና ያልሽ መንግስት ይሄን ክፍያ እንድሰበስብ የሰጠኝን ውክልና ላሳይሽ። በደረጃ አጥናው ፍትህ ቢነጋ ስም ይሄው ውክልናዬ በሱ ስም ቴሌብርም የኢትዮጵያ ንግድ ባንክ ክፍያ እንድቀበል ውክልና መንግስት የሰጠኝ ይሄው ማህተሙና የሚኒስትሩ ፊርማ ይሄው። ስለዚህ በሱ ላስገባ ይሄው 20,000 ብር ጎበዝ። በቃ በነፃ ብሎ ይሄ ሁሉ ካስከፈለ ታዲያ ምንም በነፃ ሆነ። ልክ ስታስገቢ ቪዛው መጣ። ፎቶ ይዘሻል? አዎ ይዣለሁ። አንተ ተለው የቪዛ ፓስፖርት ሳይዝ ፎቶ ተለው። እህቴ የሰው ደስታ ያስደስታችኋል? ይሄው ካናዳ ቪዛ መጣላት እልል በሉ እስቲ። እሰይ በእውነት ቪዛ እንደዚህ እንደ ልደት ሰርተፍኬት ፎቶ ተመቶበት የሚሰጥ ነገር ነው እንዴ? አይ አይመስለኝም። እንኳን ደስ ያለሽ እህቴ። እንኳን በዚህ ፍጥነት ይሄው አሳያችሁ ለቶች አሳያችሁ። እነሱም ነገ ጧት ያንቺ ድል ተቋራሽ ነው የሚሆኑት እኮ። ጨረስሽ ቪዛ ጨረስሽ። ያው ለመብረር አንድ ነገር ብቻ ቀረ። ምን ይቀረኛል? ኢንሹራንሱ ግዴታ ነው።
እኔ ካላመመኝ ኢንሹራንስ ያላዘ ሰው አውሮፕላን ላይ እግሩ አይወጣም። ይሄ የዓለም አቀፍ አቪዬሽን እና ኮንቬንሽን ህግ ነው። ኢንሹራንስ 200 ሺህ ታስገቢና አሁን ይመለስልሻል እንዴ። ቆይ እሺ ካናዳ በነፃ የሚለው ታዲያ ምኑ ነው? ኢንሹራንስ እኮ ካልታመምሽ ምን ይሆናል? ይመለሳል። አይገርምም? እሺ ቴሌብር ላይ ግን አሁን እሱን መላክ አልችልም። ንግድ ባንክ አካውንት አለሽ? አዎ ይኸው ውክልናዬ መንግስት ይወከለኝ አሳየውሽ አይደል ዶክመንቱ። እሺ ነው አሁን ብሩን ከማስገባቴ በፊት ቢሮ የት ነው? አሁን አንተ ያለው መንገድ ላይ ነው። የካናዳ ኤምባሲ ቢሮ እንደዚህ መንገድ ላይ? ይሄ ነገር እውነት ነው ወይስ እየዋሻ ነው? ካናዳ ኤምባሲ ግቢ ውስጥ ሳር ቤት ስትመጪ ዚሌክስ ቢልዲንግ ላይ ሁለተኛ ፎቅ 203 ደረጃ አጥናፉ ብለሽ ብትመጪ የኔ ቢሮ ነው። ግን ቀጠሮ አስይዘሽ አሁን ታዲያ ለምን እዚህ ምን ትሰራለህ ታዲያ? ኦፊስ ለምን አንመጣም? በቀን 15 ሰው ነው የምናስተናግደው። 8700 ሰው ወረፋ ይዟል። የ6 ወር ወረፋ ጠብቀሽ መምጣት ትችያለሽ። መብትሽ ነው። አምጪ ቪዛውን አምጪ። አይ አይደለም ገንዘቡ ይመለስልሻል። እኔ ጨቅጨቃ ሰው አልፈልግም። በቃ ሂጂ ተነሽ ከዚህ ወንበር ላይ። ኧረ እሺ ሲጀመር ለምናችሁ እግር ስማችሁ ትገቡና ቢሮ ውስጥ ከገባችሁ በኋላ ቢሮ የታለ? እኔ ህብረተሰቡን ወርዳችሁ አገልግሉ፣ ዝቅ ብላችሁ በየሰፈሩ ቪዛውን አድሉ ተብለን ነው እንጂ የመጣሁት። ቢሮ የትየዛ እዚህ ፀሐይ የሚቀጠቅጠኝ ከፍላለሁ። ንገረኝ። አንድ ሺህ 32 ከነ ፓስፖርቱ ስንት ነው የማስገባው? ፓስፖርቱ 30 ሺህ ጨምሪበት። 230 በአገልግሎታችን ከተደሰትሽ ያው የሻይ ነገር ማለት ይቻላል። ነገ ቤተሰብ ይዘሽ መምጣት፣ ጓደኛ መጠቆም፣ ለአካባቢው ማህበረሰብ እኛን ቅናሽ እናደርጋለን። አሁን አንቺ ኦልሬዲ በቤተሰብ ባንቺ አሁን ሰው ቢመጣ ቢያንስ 1000 ብር እንቀንሳለን ካለው ከመመስገን ነው። በጣም ብዙ ሰው ነው የማውቀው። በጣም መሄድ የሚፈልግ ብዙ ሰው አውቃለሁ። እውነቴን ነው። ቆይ ታዲያ ትክክለኛ የጉዞ መረጃ የሚገኘው ኬት ነው? ጉድ ፈላ ዘንድ ነው። ይሄ ነገር ይቅርብኝ ወይስ እንዴት ላድርግ? እዛ ጋር እየተንከራተት ከሚበሉ ታዲያ መተው እዚህ ጋር በነፃ ቢስተናገዱ። እሺ አስገብቻለሁ። አሁን መቼ ነው መጥቼ የምወስደው? እሺ ይደወልልሻል። በዲሊቨሪም ቤትሽ ድረስም ሊመጣ ይችላል። የዲሊቨሪው 2,000 ብር ካስገባሽ አትንከራተችም። ቤት ድረስ። አይ ችግር የለውም። ምን ሄጄ ወስዳለሁ። ነገ በቃ ነው እዚሁ ጋር ቀጥታ መተሽ ቪዛሽን መውሰድ ብቻ። እሺ አመሰግናለሁ። ደህና ዋል። መልካም ጉዞ። እሺ መልካም ጉዞ። እንዴ ቪዛይስ ይቅርታ የደወላቸው ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ወይኔ ሰላም ይበለኝ። ብዙ ሰዎች እንግዲህ የኔን ቪዲዮ እየቆረጡ ብር አስገቡ ክፈሉ ያሉ እንደሚያጭበረብሩ በይፋ እያየን ነውና ኤአይ የፈለግነውን ኮርስ ሊያስተምረን በፈለግነው ጉዳይ ሊያማክረን ረጅም ሰዓት ብናወራው ሊያዳምጠን ሐሳብ ሊሰጠን ዝግጁ ነው። በተለይም ደግሞ የኛን ህይወትና የኛን ስብዕና የሚረዳ እኛ ላይ ትኩረት አድርጎ የሚመክረንና የሚያማክረን ኤአይ ከፈለግን አሁን በምንሰጣችሁ አጭር ስልጠና ብቁ የሆነ የናንተ የኤአይ አማካሪ መፍጠር ትችላላችሁ። ኢንተርኔት ያለው ሰው ሁሉ ኤአይን ተጠቅሞ ራሱን ማሳደግ ይችላል። እንግዲህ ይህንን ስልጠና ለመመዝገብ የዶንኪ ቲዩብ ስልኮች 0913 610673 0975 51 6360 0973 35 7777 ላይ ደውላችሁ አሊያም እዚህ ቪዲዮ ስር በምታዩት ሊንክ መመዝገብ ትችላላችሁ። በነገራችን ላይ ስልጠናው ሲካሄድ አዲስ የቢዝነስ አይዲያ እንጠቁማችኋለን። በተለይ ኤአይን ተጠቅማችሁ በትንሽ መነሻ ካፒታል ልትሰሩት የምትችሉት ቆንጆ የቢዝነስ አይዲያ ማዘጋጅተናል። ስትደውሉ የዶንኪ ቲዩብ ባለሙያዎች ያስተናግዷችኋል። ክፍያው 1500 ብር ፕላስ ቫት ነው። የምትከፍሉበት የንግድ ፍቃድ ስም ጥንቅቅ መልቲሚዲያና ኢቨንት ኦርጋናይዘር፣ አካውንቱ ጥንቅቅ መልቲሚዲያና ኢቨንት ኦርጋናይዘር የሚል ካልሆነ በፍጹም ክፍያ እንዳትፈጽሙ። በዚህ አጭር የኤአይ ግንዛቤ ማስጨበጫ አጭር ትሬኒንግ ላይ በአካል እንገናኛለን። እወዳችኋለሁ።